ሐተታ ዘርዓ ያዕቆብ መጽሐፍ። እግዚአብሔርን የምትፈሩ ሁሉ ለነፍስ ያደራችሁ መናገር እጀምራለሁ፣ ኑ ስሙኝ። ሁሉም በፈጠረው መጀመሪያና መጨረሻ በሆነው ሁሉም በያዘና በሕይወትንም የጥበብንም ሁሉ ምንጭ በሆነው እግዚአብሔር በሰጠኝ ረዥም ዕድሜን ትንሽ እጽፋለሁ። ነፍሴ በእግዚአብሔር ዘንድ የተከበረች ትሁን፣ ጆሮዎችም ሰምተው ይደሰቱ። እኔ እግዚአብሔርን ፈለግኩት፣ መለሰልኝ። አሁንም እናንተ ወደ እርሱ ቅረቡ፣ ያበራላችኋል፣ ፊታችሁም አያሳፍርም። እግዚአብሔር ከኔ ጋር ከፍ ከፍ አድርጎት፣ አብረንም ስሙን እናንሳ። እኔ የተወለድኩት በአክሱም በካህናት ሀገር ነው። ነገር ግን እኔ በአክሱም አውራጃ አጼ ዘርዓ ያዕቆብ በነገሰ በ3ኛው ዓመት በ1592 ዓመተ ምህረት ከአንድ ገበሬ ቤተሰብ ተወለድኩ። በክርስትናም ጥምቀት ዘርዓ ያዕቆብ ተብዬ ተሰየምኩ። ሰዎች ግን ወርቁ ይሉኛል። ካደግኩ በኋላ ትምህርት እንድማር አባቴ ወደ ትምህርት ቤት ላከኝ። ዳዊትም ከደገምኩ በኋላ መምህሬ አባቴ ይሄ ሕፃን ልጅ ልቦናው የበራ በትምህርት ታጋሽ ነውና ወደ ትምህርት ቤት ብትልከው ሊቅና መምህር ይሆናል አለው። አባቴም ይህን ሰምቶ ዜማ እንድማር ላከኝ። ሆኖም ድምፄ ሸካራ ሆኖ አላምር አለኝ። በዚህም ምክንያት ጓደኞቼ መሳቂያና መዘባበቻ አደረጉኝ። እዛም 3 ወር ያህል ቆየው። ስላልተሳካልኝ ከልብ ያዘንኩ። ተነስቼ ሰዋሰውና ቅኔን ለመማር ወደ ሌላ አስተማሪ ሄድኩ። ከጓደኞቼም ፈጥኜ እንድማር እግዚአብሔር ጥበቡን ሰጠኝ። ይህም የመጀመሪያ ሀዘኔን አስረሳኝ። በጣም ተደሰትኩ። እዛም 4 ዓመት ቆየው። በእነዚያ ቀኖች እግዚአብሔር ከሞት አዳነኝ። ከጓደኞቼም ጋር ስጫወት ወደ ገደል ወደቅኩ። እግዚአብሔር በታምራቱ አዳነኝ እንጂ ፈጽሞ ልድን አልችልም ነበር። ከዳንኩ በኋላ ገደሉን በረዥም ገመድ ለካሁት። 13 ሜትር ሆኖ ተገኘ። እኔም ድኜ ያዳነኝን እግዚአብሔር እያመሰገንኩ ወደ መምህሬ ቤት ሄድኩ። ከዚያም ተነስቼ የቅዱሳት መጽሐፍ ትርጓሜ ለመማር ሄድኩ። በዚያም 10 ዓመት ቆየሁ። መጽሐፍት ፈረንጆች እንዴት እንደሚተረጉሟቸው የእኛም ምሁራን እንዴት እንደሚተረጉሟቸው ተማርኩ። ትርጓሜያቸው ግን የኔን ልቦና ጋር የሚስማማ አልነበረም። ሆኖም ይህ ስሜቴን ሀሳቤን ለማንም ሳልገልጽ በልቤ ይዤ ቆየሁ። ከዚያም ወደ ሀገሬ ወደ አክሱም ተመለስኩ። በአክሱም ለ4 ዓመት መጽሐፍ አስተማርኩ። ይህ ዘመን ክፉ ዘመን ሆነ። አጼ ሲሲኒዮስ በነገሰ በ19ኛው ዓመት የፈረንጅ ተወላጆች አቡነ አልፎኒዝ መጣ። ከ2 ዓመት በኋላ ንጉሥ የፈረንጆቹን ሃይማኖት ስለተቀበለ በኢትዮጵያ ትልቅ ስደት ሆነ። ይህም ሃይማኖት ያልተቀበለ በሙሉ እጣው ስደት ሆነ። አጼ ሲሲኒዮስ አልፎንዝና ጠላቴ ወልደ ዮሐንስ። እኔ በሀገሬ መጽሐፍ ሳስተምር ብዙዎች ጓደኞቼ ጠሉኝ። በዚህ ዘመን የባልንጀራ ፍቅር ጠፍቶ ነበርና ቅናት ያዛቸው። በትምህርት ጓደኛን በመውደድ ከነርሱ በልጣለሁ። ከሁሉ ሰው ከፈረንጆች ከግብፃውያን ጋር እስማማለሁ። መጽሐፍ ሳስተምር ስተረጉም እንዲህ ይላል፣ ግብፃውያኖች ደግሞ ኦርቶዶክሶች እንዲህ ይላል እላለሁ። እኛ ብንመረምረው ይህ ሁሉ እናውቃለን እላለሁ እንጂ ይህ መልካም ነው፣ ይህ ደግሞ ክፉ ነው አልልም። ግብጾች ፈረንጆች ደግሞ የግብፃውያን መስላቸዋለሁ። ስለዚህ ሁሉም ጠሉኝ። ብዙ ጊዜ ወደ ንጉሱ ከሰሱኝ። እግዚአብሔር ግን አዳነኝ። ከዚያ በኋላ ከአክሱም ካህናት አንድ ወልደ ዮሐንስ የተባለ ጠላቱ የንጉስ ወዳጅ ስለነበር የነገስታት ፍቅር በሸንጎ ምላስ ስለሚያገኝ ወደ ንጉስ ሄደ። ወደ ንጉሱም ገብቶ እንደዚህ አለ፣ ይህ ሰው ህዝብን ያሳስታል። ስለ ሃይማኖታችን እንነሳና ንጉሱን እንግደል፣ ፈረንጆቹንም እናባራቸው ይላል እያለ ይህን በመሰለ ውሸት ከሰሰኝ። እኔም ይህን አውቄ ገና ለገና ይገለኛል ብዬ ፈርቼ ነበረኝ። 3 ወቂት ወርቅና የምጸልይበት መዝሙረ ዳዊት ይዤ በሌሊት ሸሸው። ወዴት እንደምሄድ ለማንም አልተናገርኩም። ወደ ተረከዜ በረሃ ገባው። በነጋታው ራበኝ። ከሀብታሞች ገበሬዎች እንጀራ ለምነው እየፈራሁም ወጣው። ሰጡኝና በልቼ እየሮጥኩ ሄድኩ። እንዲህ ያልኩ ብዙ ቀን ቆየሁ። በኋላ ወደ ሸዋ ግድም ሲሄድ ሰው የሌለበት በረሃ አገኘው። ከገደሉ በታች መልካም ዋሻ ነበረና ሰው ሳያየኝ በዚህ ዋሻ እኖራለሁ ብዬ ወሰንኩ። ሲሲኒዮስ እስኪሞት ድረስ በዚያ 2 ዓመት ቆየሁ። አንዳንዴ
ወደ ገበያ እየወጣው ወይም ወደ አማራዎች ሀገር ይሄድ ነበር። ለአማራ ሰዎች የምበላ እንዲሰጡኝ የምለምን ባህታዊ መነኩሴ ይመስላቸው ነበር። ነገር ግን ሰዎች ከየት እንደምወጣና ወዴት እንደምገባ አያውቁም። ከዋሻዬ ለብቻዬ በሆንኩ ጊዜ በመንግስተ ሰማያት የምኖር መሰለኝ። ቁጥር የሌለው ክፋታቸው አውቆ ከሰዎች ጋር መኖር ጠላሁኝ። ቁጥር የሌለው ክፋታቸውን አውቄ ከሰዎች ጋር መኖር ጠላሁ። ሌሊት መጥተው የበረሃ አውሬዎች እንዳይበሉኝ በድንጋይ በአሸዋ አጥር ዋሻዬን አጠርኩ። የሚፈልጉኝ ሰዎች ወደ እኔ ቢመጡ የማመልጥበት መውጫ አዘጋጀው። እዛ በሰላም ኖርኩ። በሚሰማኝ በእግዚአብሔር ተስፋ አድርጌ በሙሉ ልቤ በመዝሙረ ዳዊት ጸለይኩ። ስለ አምላክ መኖር፣ የሃይማኖት መለያየት። ከጸሎት በኋላ ስራ ስለሌለኝ ሁል ጊዜ ስለ ሰዎች ክፋትና ሰዎች በእርሱ ስም ሲበድሉ ወንድሞቻቸውን ጓደኞቻቸውን ሲያባርሩና ሲገሉ ዝም በማለቱ ስለ ፈጣሪ ጥበብ አስብ ነበር። በዚህ ጊዜ ፈረንጆች አየሉ። ነገር ግን የአገሩ ሰዎች ከነሱ የባሰ ክፉ ሰሩ እንጂ ፈረንጆች ብቻቸውን አልነበሩም የከፉት። የካቶሊክ ሃይማኖት የተቀበሉት ኦርቶዶክሶች የመንበረ ጴጥሮስ እውነተኛ የሃይማኖት ክደዋል፣ የእግዚአብሔር ጠላቶች ናቸው አሉ። ስለዚህ አሳደዷቸው። ኦርቶዶክሶች ለሃይማኖታቸው እንዲያደረጉ እግዚአብሔር የሰዎች ጠባቂ ከሆነ ለምን ፍጥረታቸው እንዲክፉ ከፋ ብዬ አሰብኩ። በአርያ የሚያውቅ አለ? አረ እግዚአብሔርማ ያውቃል። በቅዱሳን ስም ሲበደሉና ሲረክሱ የሚያውቅ ከሆነ እንዴት የሰዎችን ክፋት ዝም ይላል አልኩ። ምን ልበል? አላደረኩም፣ ብዙ አሰብኩ። ምንም ልብ አላደረኩም፣ ብዙ አሰብኩ። የፈጠርከኝ ፈጣሪ ሆይ አዋቂ አድርገኝ፣ የተደበቀውንም ጥበብ ንገረኝ ብዬ ጸለይኩ። ለሞት እንዳይተኙ ዓይኖቼን አብራቸው፣ እጆችህን አደረጉኝና ሰሩኝ። ትእዛዝን እንድማር ልብ ስጠኝ። ለእኔ ግን እግሮቼ በተፈገመገሙ ተረከዞቹም በተንሸራተቱ ነበር። ይህ በፊቴ ስላለው ድካም ነው። ይህን የመሰለ ጸሎት አደርግ ነበር። አንድ ቀን እኔ ወደ ማን ነው የምጸልየው አልኩ። በእውነት የሚሰማኝ እግዚአብሔር አለን? በዚህ ሀሳብ በጣም አዝኜ እንዲህ አልኩ። ዳዊት እንዳለው እንዴት ምንኛ ልቤ አጸደቅኳት። ኋላም አሰብኩ፣ ይህ ዳዊት እንዲህ የሚለው ጆሮ የተከለ አይሰማምን? በእውነት እንሰማበት ጆሮን የሰጠኝ ማን ነው? አዋቂስ አድርጎ የፈጠረኝ ማን ነው? በዚህ ዓለም እኔ እንደምን መጣው? ከዓለም በፊት ብኖር የሕይወቴ መጀመሪያና የእውቀቴ መጀመሪያ ባወቅኩ። እኔ በገዛ እጄ ተፈጠርኩ። እኔ በገዛ እጄ ተፈጠርኩን? ነገር ግን እኔ በተፈጠርኩ ጊዜ አልኖርኩም። አባትና እናት የፈጠሩኝ ብል እንደገና ወላጆችና የወላጆች ወላጅ የሌላቸው በሌላ መንገድ ወደዚህ ዓለም የመጡ እንደኛ ያልተወለዱ የፊተኞቹ ድረስ ፈጣሪያቸውን እፈልጋለሁ። እነርሱ ቢወለዱ የፈጠራቸው አንድ ህላዌ አለ ከማለት በቀር የጥንት መወለጃቸውን አላውቅም። ያለና በሁሉ የሚኖር የሁሉ ጌታ፣ ሁሉን የያዘ የመጀመሪያና የመጨረሻ የሌለው ዓመቱ የማይቆጠር የማይለወጥ ያልተፈጠረ ፈጣሪ አለ አልኩ። ፈጣሪስ አለ? ፈጣሪ ባይኖር ፍጥረት ባልተገኘ አልኩ። እኛ ብንኖር ፍጡራን እንጂ ፈጣሪዎች አይደለንም። የፈጠረን ፈጣሪ አለ እንል ዘንድ ይገባናል። ይህም የፈጠረን ፈጣሪ አዋቂ ተናጋሪ ካልሆነ በቀር ከእውቀቱ በተረፈ አዋቆች ተናጋሪዎች አድርጎ ፈጥሮናል። ሁሉም ፈጥሯል፣ ሁሉም ይይዛል። እርሱ ሁሉን ያውቃል። ፈጣሪ ወደ እርሱ ስጸልይ ይሰማኛል ብዬ ሳስብ ትልቅ ደስታን ተደሰትኩ። በትልቅ ተስፋም እየጸለይኩ ፈጣሪ በሙሉ ልቤ ወደድኩት። ጌታ ሆይ አንተ ሀሳቤን ሁሉ ከሩቅ ታውቃለህ አልኩት። አንተ የመጀመሪያዬ ነህ፣ የመጨረሻዬ ሁሉን አወቅህ። መንገዴን ሁሉ አንተ አስቀድመህ አወቅህ። ስለዚህ ከሩቅ ታውቃለህ ይሉሃል። እኔም ሳልፈጠር ሀሳቤን ያውቃል። ፈጣሪ ሆይ እውቀትን ስጠኝ አልኩ።